ሰላም ተማሪዎች እንዴት ናችሁ? ዛሬም እንደተለመደው በሌላ አስተማሪ ቪዲዮ ተመልሰናል። ሳይንሳዊ የሆነ የጥናት መርሃ ግብር። ከዚህ በፊት በሰራነው ቪዲዮ ሳይንሳዊ የጥናት ዘዴዎችን በደንብ ተመልክተን ነበር። ብዙዎቻችሁ በኮሜንት የጥናት መርሃ ግብር ወይም ስቴዲ ስኬጁል አውጡልን ስትሉን ነበር። ዛሬ ሳይንቲፊክ የሆነና ለብዙዎቻችሁ ችግር ሁነኛ መፍትሄ የሚሆን የጥናት መርሃ ግብር ይዘንላችሁ መጥተናል። መርሳትን ለመቀነስ፣ ትኩረትን ለመጨመር፣ ጊዜያችሁን ለመቆጠብ ምን አይነት የጥናት መርሃ ግብር እንደምንጠቀም በደንብ ፍትፍት አድርገን እናይና መጨረሻ ላይ ደግሞ አንድ ምርጥ ፕሮግራም አብረን አውጥተን እንለያያለን ማለት ነው። የጥናት መርሃ ግብራችንን ከመጀመራችን በፊት መረዳት ያለባችሁ አንድ ቁልፍ ነጥብ አለ። ፎርኬቲንግ ከርቭ ይባላል። ዲስከቨር ያደረገልንም የስነ ልቦና ባለሙያ የሆነው ሄርማን ኤቢንጋውስ ነው። በጥናት ጽሁፉ ላይ ምን አለ መሰላችሁ? ዛሬ አዲስ ነገር ተምራችሁ ካልከለሳችሁት በ24 ሰዓት ውስጥ ከ50% በላይ የሚሆነው አይገኝም፣ ይክዳችኋል። በሳምንት ውስጥ ደግሞ ሞስት ኦፍ ኢት አብዛኛው የውሃ ሽታ ሆኖ ይቀራል። ያስፈራል አይደል? ስለዚህ ይህ ጠላታችን ነው። ዛሬ የምናወጣው የጥናት መርሃ ግብር ደግሞ እሱን የምንዋጋበት መሳሪያችን ይሆናል። ይህን ዘ ፎርጌቲንግ ከርቭ ስንዋጋ ምስጢሩ ረጅም ወጥ የሆነ የጥናት ጊዜ አይደለም። ምስጢሩ ምን መሰላችሁ? ስልታዊና አጭር የሆነ የክለሳ ጊዜ ነው። ዛሬ የምንሰራው የጥናት መርሃ ግብርም ይህንን ከርቭ በንቃት የሚዋጋልን ይሆናል ማለት ነው። እዚህ ጋር መርሳት የሌለባችሁ ነገር ቢኖር የጥናት መርሃ ግብር ስታወጡ አንድ ያውጥታችሁ እሱ ላይ ፍግም ማለት አይደለም። በየሳምንቱ መታደስ አለበት። ይሄ ለምን መሰላችሁ የሚያግዛችሁ? አንደኛ መቼም ሁሌም ነገሮች ባሰባችሁት መንገድ አይሄዱም። ስለዚህ በየሳምንቱ በቀየራችሁት ቁጥር ሁሌም የሚመቻችሁን አሪፍ የጥናት ፕሮግራም ታወጣላችሁ ማለት ነው። ሁለተኛ ደግሞ የምታጠኑትንና የምትከልሱትን የትምህርት ይዘት እንድትወስኑ ያግዛችኋል። መወሰናችሁ ደግሞ እንዴት ይጠቅማችኋል? ብዙዎቻችሁ መቼም አንድ ርዕስ ላይ በጣም ለረጅም ሰዓት ፍግም ብላችሁ የመቆየት ችግር አጋጥሟችሁ ይሆናል። ለምታጠኑበት ሰዓት ጊዜ ከወሰናችሁለት ግን በዛች ሰዓት ያን ርዕስ ለመጨረስ ትሞክራላችሁ። ካልጨረሳችሁትም ወደ ቀጣዩ ታሸጋግሩታላችሁ። ዋና ሀሳቡ ምንድን ነው? ሰዓታችሁን በደንብ ይቆጥብላችኋል። ስለዚህ ይህን ፓወርፉል የሆነ የጥናት መርሃ ግብር ለማውጣት 5 ስቴፖችን አስቀምጬላችኋል። አንድ ባንድ እንያቸው። ስቴፕ 1 ዘ ታይም ኤንድ ታስክ ኦዲት። መጀመሪያ ልትረዱት የሚገባ ሰዓታችሁ እንዴት እንደሚሄድ ካላወቃችሁ፣ ማለትም ሰዓታችሁን በምን እያሳለፋችሁት እንደምትገኙ በደንብ ካልተረዳችሁት ማቀድ አትችሉም። ስለዚህ በመጀመሪያው ስቴፓችን በራሳችሁ የቀን ውሎ መርማሪ እንድትሆኑልኝ ይፈልጋለሁ። በሳምንት ውስጥ የምታደርጓቸውን ነገሮች በሙሉ ጻፏቸው። ትምህርት፣ ምግብ፣ ሚቲንግ፣ የቤት ውስጥ ስራ፣ ሶሻል ሚዲያ፣ ሁሉንም ጻፏቸው። እዚህ ጋር ግን ስትጽፉ ታማኝ መሆን አለባችሁ። የምትጽፉበት ምክንያት ዳታ በደንብ ሰብስባችሁ ፓወርፉል የሆነ የጥናት መርሃ ግብር እንድታወጡ እንጂ ራሳችሁን ዝቅ ለማድረግ ምናምን ብላችሁ እንዳታስቡት። ስለዚህ ለራሳችሁ ታማኝ ሆናችሁ በትክክልና በጥንቃቄ ብትመዘግቡት የምትጠቀሙት ራሳችሁ ናችሁ። አሁን እዚህ ጋር ምን ታደርጉልኛላችሁ? ሰዓታችሁን በምን እንደምታሳልፉ ስትጽፉ ክፍት ቦታ ወይም ደግሞ ፍሪ ታይም ትንሽ ሊሆን ወይም ደግሞ ጭራሽ ላይኖር ይችላል። ስለዚህ የመዝናኛ ሰዓታችሁን፣ የሶሻል ሚዲያ ሰዓታችሁን በደንብ ትቀንሳላችሁ። ለምሳሌ ጠዋት ከ10 ሰዓት ተኩል እስከ 12 ሰዓት ተኩል ቴሌግራም ላይ ጊዜ የምታጠፉ ከሆነ ጥናታችሁን እስከ 12 ሰዓት አድርጋችሁ 30 ደቂቃውን ለቴሌግራም መጠቀም ትችላላችሁ። እዚህ ጋር መሸወድ የሌለባችሁ መጀመሪያ ቴሌግራም ተጠቅሜ ከዛ ወደ ጥናት በጭራሽ የማይሆን ነገር ነው፣ እንዳትሞክሩት። ስለዚህ መጀመሪያ ጥናት፣ ከዛ ከፈለጋችሁ የጥናት ሰዓታችሁ ሲያልቅ ወደ ሶሻል ሚዲያ መሄድ ትችላላችሁ። ሌላው ደግሞ እዚህ ጋር ጊዜያችሁ የምታሳልፉባቸውን ነገሮች ስትጽፉ የሆነ ሰዓት ላይ ያስተውላችሁት የማታውቁት ዝም ብሎ የሚባክን የተደበቀ ጊዜ ታገኛላችሁ። ለምሳሌ ባስ ላይ 30 ደቂቃ ታገኙ ትችላላችሁ። ከምሳ በፊት ሰዓት ልታገኙ ትችላላችሁ። ስለዚህ እነዚህ ፐርፌክት የሆኑ የመከለሻ ሰዓቶች ናቸው። እነዚህን ሰዓቶች ትይዛላችሁ። ቀጣዩ ስቴፕ ደግሞ ስቴፕ 2 ዘ ሮክ ፔብል ኤንድ ሳንድ። አሁን ደግሞ የምትማሯቸውን ሁሉንም ትምህርቶች ትዘረዝራላችሁ። ከዛ ፓወርፉል በሆኑ 3 ካታጎሪዎች እንከፍላቸዋለን። የመጀመሪያው ሮክስ ወይም ደግሞ አለቶች ሲሆኑ በዚህ ካታጎሪ የሚከብዳችሁንና ቅድሚያ መሰጠት ያለባቸውን ትምህርቶች ታካትታላችሁ። ለምሳሌ ፊዚክስ እና ሂስትሪ ሊሆኑ ይችላሉ። ሁለተኛው ፔብልስ ወይም ደግሞ ጠጠሮች ይባላሉ። እዚህ ጋር ደግሞ በመጠኑ ቻሌንጅ የሚያደርጓቸውን ትምህርቶች ትመድባላችሁ። ሶስተኛው ደግሞ ሳንድ ወይም ደግሞ አሸዋ የሚባሉ ሲሆኑ በጣም ቀላል የምትሏቸውንና በቀላሉ የምትከልሷቸውን ትምህርቶች እዚህ ጋር ታካትታላችሁ። ስለዚህ ባደራጃችሁት መሰረት በሮክስ ውስጥ ያካተታችኋቸው ትምህርቶች በጥናት መርሃ ግብራችሁ የማትረበሹባቸውን ኢነርጂያችሁ ሙሉ በሚሆንባቸው ዋና ዋና ጊዜያትን ይወስዳሉ። እንደየሰው ይለያያል። ያው በተለምዶ ብዙ ሰዎች ኢነርጄቲክ የሚሆንበት ሰዓት ግን ጠዋት አካባቢ ነው። ስለዚህ ኢነርጄቲክ በምትሆኑበት ለሮክ ትምህርቶች ከሰጣችሁ፣ ሙዳችሁ በሚቀንስበት ሰዓት ደግሞ ለፌብል ወይም ደግሞ ለጠጠር ትምህርቶች ትሰጣላችሁ። ስቴፕ 1 ላይ የቀን ውሎ ስትመዘግቡ ደግሞ በመሃል ያገኛችኋትን 30 ደቂቃ አንድ ሰዓት ደግሞ ለሳንድ ትምህርቶች እና ለሮክ እና ለፔፕል ትምህርቶች መከለሻ፣ በሳምንት ውስጥ ፍሪ የምትሆንበትን አንዱን ቀን ደግሞ ረዘም ላለ ሰዓት በመሃል ጋፕ እየፈጠራችሁ በሳምንቱ ያነበባችሁትን በሙሉ የምትከልሱበት ታደርጉታላችሁ። ክለሳ በጣም ቀላል ስለሆነ ጊዜ ስለማይወስድ የሳምንቱን ትምህርት ለመከለስ አንድ ቀን ከበቂ በላይ ነው። በሳምንት ውስጥ ለ30 ደቂቃ ደግሞ ቅድም እንዳወራ ነው ለቀጣዩ ሳምንት መርሃ ግብራችሁን አፕዴት ማድረጊያ ታደርጉታላችሁ። ሶስተኛው ስቴፕ ደግሞ ስቴፕ 3 ታይም ብሎኪንግ። እዚህ ጋር ደግሞ ልነግራችሁ የሚፈልገው ማቆም ያለባችሁ ነገር ቢኖር ዛሬ ኬሚስትሪ አነባለሁ የምትሉ ካላችሁ ይሄ በጣም መጥፎ ልምድ ስለሆነ አሁኑኑ ማቆም አለባችሁ። ምክንያቱም ምንም ግልጽ የሆነ ነገር የለውም።
በቃ የጥናት መርሃ ግብራችሁን እንደ ዶክተር ቀጠሮ አድርጋችሁ አውጡት። ለምሳሌ ሰኞ ጠዋት ከ11 ሰዓት ተኩል እስከ 12 ሰዓት ኬሚስትሪ ቻፕተር 3 የጥናት ስልት ደግሞ ዋና ንባብ። ይሄ ምን ይባላል? ታይም ብሎኪንግ ይባላል። ይሄ ምንን ያስቀራል መሰላችሁ? መቼም አጋጥሟችኋል። አነባለሁ ብላችሁ ቁጭ እንዳላችሁ ለመጀመር መወሰን አቅቷችሁ ረጅም ጊዜ ይቃጠልባችኋል። ስለዚህ ይሄ ለዚህ ቁልፍ መፍትሄ ይሆንላችኋል ማለት ነው። አራተኛው ስቴፕ ደግሞ ስቴፕ 4 ስፔስድ ሪፒቲሽን። ይሄኛው ደግሞ ፎርጌቲንግ ከርቭን የምንዋጋበት ዋናና ቤዚክ የሆነ መሳሪያችን ነው። ምን ማለት መሰላችሁ? አንድ ትምህርት ላይ በሳምንት አንድ ቀን ለምሳሌ ሰኞ ለ5 ሰዓት ያክል ፍጥጥ ብላችሁ ከምትቆዩ በሳምንት ውስጥ ለ5 ቀን አንድ ሰዓት ብታነቡ በጣም ምርጥ ይሆንላችኋል። ይህን ስታደርጉ አይምሯችሁ ያነበባችሁትን ለረጅም ጊዜ እንዲያስታውሱ ሜሞሪ ኒውራል ፓዝዌዎችን ያጠናክራቸዋል ማለት ነው። በቃ በአጭሩ ጡንቻ እንደመገንባት ቁጠሩት። መቼም ጡንቻ በአንዴ እንደማይገነባ ታውቃላችሁ። በአንዴ ገነባለሁ ብትሉ ታማኝ ሆናችሁ ቁጭ ነው የምትሉ። ቀስ ቀስ ተብሎ ነው በሂደት የሚገነባው። እናንተ ከፈለጋችሁ እርሳትን የምትቀንሱበትን መንገድ በሌላ ቪዲዮ በሰፊው እንመጣበታለን። እንድንሰራላችሁ ከፈለጋችሁ በኮሜንት አሳውቁ። አምስተኛውና የመጨረሻው ስቴፓችን ደግሞ ስቴፕ 5 ፊውል ኤንድ ሪቻርጅ ይላል። እረፍት የሌለው የጥናት መርሃ ግብር ማለት ለመውደቅ ታስቦ የወጣ መርሃ ግብር ብንለው ይቀላል። እረፍት የሌለው ጥናት ትርፉ ኪሳራ ነው። ስለዚህ እኔ ፖሞዶሮ ቴክኒክ እንድትጠቀሙ መክራችኋለሁ። በአጭሩ ለመግለጽ ያህል ከ25 እስከ 30 ደቂቃ ካነበባችሁ በኋላ ለ5 ደቂቃ ታርፋላችሁ። እንዲህ ያደረጋችሁ 4 ዙር ከሞላችሁ በኋላ በደንብ ማረፍ ስላለባችሁ ከ15 እስከ 30 ደቂቃ ታርፋላችሁ ማለት ነው። እንዲህ ያደርጋችሁ የማንበቢያ ጊዜያችሁን ፓወርፉል ሆናችሁ ማንበብ ትችላላችሁ። አሁን የነገርኳችሁ ጉዳይ ለድርድር የማይቀር ዋናና ወሳኝ ጉዳይ ነው። እረፍታችሁን፣ እንቅልፋችሁን፣ የምትዝናኑበትን በሙሉ መርሃ ግብር አውጡለት። ስለዚህ አይምሯችሁ በእንቅልፋችሁና በእረፍቱ ጊዜ ያለው የማስታወስ ችሎታ ይጠናከራል። የደከመ አይምሮ በጭራሽ ማጥናትም ሆነ መማር አይችልም። እረፍቴን ትቼ ያነባለሁ የምትሉ ከሆነ አሁኑኑ ማቆም አለባችሁ። ኪሳራ በኪሳራ ነው የምትሆኑት። በደንብ ፕሮግራም አውጡለት። በጥናታችሁ ሰዓት ማረፍ የለባችሁም። በእረፍታችሁ ሰዓትም ማጥናት የለባችሁም። 5 ስቴፖች በዚህ ከጨረስን አሁን ደግሞ እንደ ሳምፕል እንዲሆንላችሁ አንድ አሪፍ የሆነች ዩኒቨርሲቲ ተማሪ የጥናት ፕሮግራም አብረን እናውጣለን። መጀመሪያ ከስቴፕ 1 እንጀምራለን። ስለዚህ ያ ተማሪ የሚያደርጋቸውን በሙሉ ይዘረዝራል። ሲዘረዝር ከሌሊቱ 9 ሰዓት ተኩል እስከ ጠዋት 12 ሰዓት ተኩል፣ ከሰዓት ደግሞ እንደዚሁ ከ11 ሰዓት እስከ 2 ሰዓት ቴሌግራም እና ዩቲዩብ ላይ እንደሚያጠፋ ያስተውላል። በዚህም ምክንያት ይህ ተማሪ ክፍት ቦታ ማግኘት በጣም ይቸገራል። ስለዚህ ምን ለማድረግ ይወሰናል መሰላችሁ? ጠዋት ከ9 ሰዓት ተኩል እስከ 12 ሰዓት፣ ከሰዓት ደግሞ ከ11 ሰዓት እስከ 1 ተኩል ለማንበብ ይወሰናል። 30 ደቂቃዎችን ደግሞ ሶሻል ሚዲያ መጠቀሚያ ያደርጋቸዋል። በሌላ በኩል ደግሞ ጽፎ ሲጨርስ ክፍት ሰዓት ምን ያገኛል መሰላችሁ? እሁድ ጠዋት ከ3 ሰዓት እስከ 6 ሰዓት፣ ከሰዓት ደግሞ ከ8 ሰዓት እስከ 12 ሰዓት እረፍት መሆኑንና በየቀኑ በክላስ ክፍለ ጊዜዎቹ መሃል ደግሞ ከምሳው ውጪ 1 ሰዓት ከ30 ደቂቃ እንደሚያገኝ ያስተውላል። ሁለተኛው ስቴፕ ላይ ደግሞ ስንመጣ የሚማራቸውን ትምህርቶች በሙሉ ይዘረዝራል። ማቴማቲክስ፣ እንግሊዝ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ አይሲቲ፣ ሲቪክስ፣ ሂስትሪ፣ ጂኦግራፊ ብሎ ዘረዘረ። ከዛ በ3 ካታጎሪዎች አድርጎ ይከፋፍላል። በሮክ ስር ፊዚክስ፣ ባዮሎጂ እና ሂስትሪ መደበ። በፔብል ስር ኬሚስትሪ፣ ማቴማቲክስ እና ጂኦግራፊ መደበ። በሳንድ ስር ደግሞ እንግሊዝ፣ አይሲቲ እና ሲቪክስ መደበ። ከዛ ኢነርጂው ከፍተኛ የሚሆንበት ጠዋት መሆኑ ያስተውላል። ስለዚህ ጠዋት ከ9 ሰዓት ተኩል እስከ 12 ሰዓት ለሮክ ሳብጀክቶቹ የማጥኛ ሰዓት ይወሰናል። ሌላ ደግሞ ከሰዓት ትንሽ ደከም እንደሚል ያስተውላል። ስለዚህ ፔብል ወይም ጠጠር ትምህርቶችን ከ11 ሰዓት እስከ 1 ተኩል ማጥኛ ጊዜ ይወስንላቸዋል። መጀመሪያ የሚሰራቸውን ስራዎች ሲጽፍ ያገኘውን 1 ሰዓት ከ30 ደቂቃ ደግሞ ለሳንድ ትምህርቶች ይሰጣል። እሁድ ከጠዋት ሙሉንና ከሰዓት ደግሞ እስከ 11 ሰዓት ተኩል የሳምንቱን ጥናት ይከልስበታል። ቀሪውን 30 ደቂቃ ለሚቀጥለው ሳምንት እቅድ ማውጫ ያደርገዋል። ከዛ ከ3ኛው እስከ 5ኛው ስቴፕ ያሉትን መተግበሩን በደንብ ያረጋግጣል። ማለትም ለእያንዳንዱ ትምህርት ግልጽ በሆነ መልኩ ሰዓት እንደምደበላቸው ያረጋግጣል። በአንድ ቀን ለረጅም ሰዓት አንድ ትምህርት ላይ እንዳላባከነ ያረጋግጣል። ለመደበለት ሰዓት ሲያነብ ፖሞዶሮ ቴክኒክ መጠቀም እንዳለበት ያስተውላል። የእረፍት ሰዓቱን በሚገባ ያስተካክላል። ከዛ እነዚህን በሚገባ በሰንጠረዥ ሲያደራጀው ይህን የመሰለ ፓወርፉል የሆነ የጥናት ፕሮግራም ያገኛል ማለት ነው። ከዛ እሁድ ሲደርስ ደግሞ መሻሻል ያለባቸውን አሻሽሎ ታይም ብሎኪንጉን አፕዴት አድርጎ ማለትም በዚህ ሳምንት ኬሚስትሪ ዩኒቷን ብሎ ከሆነ ቀጣይ ሳምንት ደግሞ ዩኒቱ ያደርገዋል ማለት ነው። በዚህ ሳምፕል መሰረት እናንተም የራሳችሁን ፓወርፉል የጥናት መርሃ ግብር እንደምታወጡ አልጠራጠርም። እንድናዘጋጅላችሁ ከፈለጋችሁ ሁላችሁም በስልካችሁ በየሳምንቱ አፕዴት ማድረግ የምትችሉት በወርድ ልናዘጋጅላችሁ እንችላለን። አሁን ከእናንተ የሚፈልገው ሰንጠረዣችሁን ስታወጡ ምን ችግሮች እንዳጋጠሟችሁ እንድትነግሩ እንፈልጋለን። ሁላችሁንም ለማገዝ ለሁላችሁም ለመመለስ እንሞክራለን። ይህን ቪዲዮ ጠቃሚ ሆኖ እንዳገኛችሁት አልጠራጠርም። ጠቃሚ ነው ካላችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ሌላ ጊዜ በሌላ አስተማሪ ቪዲዮ እስከምንገናኝ ቸር ያቆያችሁ።